666 እንትን ቁጥር ያልጻፈ አንገቱ ለሰይፍ ንብረቱ መወረስ ነው። አዲያ ምን ይላሉ አባቶች? ያመነውንም በሰይፍ ያላመነውንም በሰይፍ ይላል። ዓለም ጦርነት ሳያልፍ ደግ ንጉሥ ሳይነግስ ሐሰተኛው ነቢይ 3 ዓመት ከ6 ወር ሳይሰይፈ ንጻት አይሆንም። ቡና የሚጠጣ ካህንና ዲያቆን ጋር እንዳትቀድሱ አብራችሁ እንዳትቆርቡ ብሎ እንደውም ገዝተውናል። ይህ ግን አይፈታም። መዝገበ ምስጢር ባል መጽሐፍ ነበር አሉ። የኋላ ሊቃውንት ይህ ሰው እያጋጨ እንትን አውጣው ብለው ይህን ቃል አውጥተውታል። እዳ አለባቸው። ጥሩ ቀን እንዲመጣ ጸልዩ። ጥሩ ቀን አለ። ማን? ሰው ያልመረጠው እግዚአብሔር የመረጠው። አሁን ሰው የመረጣቸውን አየናቸው። ንጻትን በምን አወቁና ነው እንኳን እሱ መላእክትም አያውቁ ብለው ምጻት ሁሉ ሀፌ እንዳይወጣ እንኳን እኔንም የጠየቁኛል። 15 ዓመት ቆንጆ በምትሆን ጊዜ አንድ አይና የሆነ ያውም ከእስልምና ሃይማኖት የነበረ ይደፍራታል ብሎ ደግሞ ያመጡታል። ሁለት ነው ያረጋገዟ ጉዳይ። እንደ ኤዲስ እያመነመነ ጠጉሩ እንደ ድመት እየለሰልስ እርግፍ እያለ በ6 ወሩ በአመቱ ያልቃል። አሁን የሐሰተኛውን ነቢይ እናት በሕፃንነቷ ፀሐይ ሲያሞቋት በማህፀኗ አጋንንት የምታት ልጅ እንድታረግዝ ያረጋታል ይባላል። ትርጉሙ ግን ሐሰተኛ ነቢይ ማለት ነው። ስሙ ግን መርምያማኦስ ዘመርምያማኦስ ይባላል። ከአንዳንድ መጽሐፍት ላይ ደግሞ ሀለል ዘለል ይላል። የዓለም 3ኛው ጦርነት እንደማይቀርና እንደደረሰ አባ ዘወንጌል ደግሞ እኔ ካረፍኩ በኋላ ደውር ተመረቀ በኋላ ትልቅ ግጭት አለ። ያ ካለፈ በኋላ ነው ኢትዮጵያ እና ኤርትራ አንድ የሚሆኑት። እሳቸው ግን ስለ ኤርትራም ተናግረዋል። ከዋሻ ይወጣል ነፃ የሚያወጣን ይመጣል ብላችሁ አጠብቁ ቀብጥርሱ ሲሉ በዚህ ደግሞ ብዙ ሊቃውንቶችን ቅር ብሎኛል። እንግዲህ ማንን እንጠብቅ? እንደ እስራኤል አውሬውን እንጠብቅ? እንደሰማነው ባህታዊነታቸው ቀልድ የለም እውነት ነው። በደርግን ያህል በሻቢያን ያህል በኤርትራ ኢትዮጵያ ወያኔን ያህል ወደ ዘመድ ይሄ ቅዱሳን ተፈኑ እናንተ ለዚህ ደም አይፈስም ወደዚህ እያሉ ያንገላቷቸውም ነበር፣ ይገፋቸውም ነበር፣ የሚጠቀሙባቸውም ነበሩ ይባላል። እየሄዱ የአይሁዶች መንፈስ የፕሮቴስታንት መንፈስ ቡናን የሚያስጠጣ መንፈስ አንድ ነው፣ ኃይለኛ ነው። መስልም ይሻላል በስመ አብ ወወልድ ቶሎ ይሸሻል፣ ቶሎ ታነበቡ ወደ ክርስትና ይመለሳል። በእኛ ደግ ንጉሥ ነግሶ 10 ዓመት ሲሆነው ነው ሐሰተኛው ነቢይ የሚወለደው። ከሚያሰክሩ ነገር ወይን ጠጅ አይጠጣም ነበር፣ ከማያሰክሩም ቡን አይጠጣም ነበር ብሏል። አንድም ተትርጉ ላይ ቡን አይጠጣም ነበር ካለ ዮሐንስ ካልጠጣ ጳጳሳት የማን ምሳሌ ናቸው? ሊቃውንት የዮሐንስ ምሳሌ መሆን አልነበረባቸው? ሄኖክና ኤልያስ ሲወረዱ ይባላሉ፣ ይመጣሉ። ሁለቱ ወይራዎች ይላቸዋል። ወይም መጨረሻ ሁለቱ አልህምት ኢየሩሳሌም የሚሰዉት እነሱ ናቸው። እንደ ላም እንደ በሬ ይሰዋሉ ሲል አሁን አሜሪካ እና አይሁድ 2 ጊደር አዘጋጅተው ኤልያስና ሄኖክን መሆኑን ሳያውቁ ጊደር አርደው ኢየሩሳሌም ላይ ያመልኩ ይለፋሉ። ለቺ መንግሥተ ሰማያት ይበውኡ ሩያንቺ። መልካም። ሌላው ወደ እርሱ የመጣው ጥያቄ ምንድን ነው? ባለፈው አለል ዘለል ብለዋል 666 እንደዚህ አለል ዘለል ነው ሀለል ዘለል ነው? መጀመሪያ ሀለል ዘለል ነው። ስለዚህ እዛ ላይ አውርተው ነበር እና ምንድን ነው ይሄ ደግሞ ሰፋ አድርጋችሁ አብራሩልን የሚል ጥያቄ ተነስቷል። በጣም ጥሩ ነው። ይሄ ያው ከወንጌሉና ከራዕየ ዮሐንስ የወጣ አይደለም። መነሻችን እሱ ነው። በእንደው በመጨረሻ ጊዜ 2 መጥፎ ነገር 2 ጥሩ ነገር አለ ነው። አንዱ የመጀመሪያው ደህና ዘመን አለ። 40 ዘመን ኢትዮጵያና ተዋህዶ ዓለምን ትመራለች። ከዚያ ለመድረስ ግን የዓለም 3ኛው ጦርነት አለ። የክፉ ይህ ነው። ጥሩ ያንኛው ነው። ደግሞ ከዚያ በኋላ ምጽአተ ክርስቶስ ይሆናል። እያንዳንዱ የሰራውን የሥራ ዋጋ የሚከፈለው ቀን፣ መልካም የሰራ ወደ መንግሥተ ሰማያት፣ ክፉ የሰራ ወደ ገሃነመ እሳት የሚሰናበትበት የቁርጥ ቀን ዕለተ ምጽአት አለች። እሷ ልደርስ ስትል ግን ክርስቶስ በዚያን ዘመን በልዩ ልዩ ስፍራ ያለውን አይነትና በስሜ ብሎ በጋድ እኔ ክርስቶስ ነኝ ብሎ የሚመጡ አሉ ያለው ሐሰተኛው ነቢይ ነው የሚባለው። ሐሰተኛው ነቢይ የሚባል ይነሳል። ይህ እንግዲህ ከወንጀሉ ያለ ነው፣ ራሱ ክርስቶስ የተናገረው ነው። ዮሐንስ በራእዩ ደግሞ አብራርቶ
666 ምንለው ቁጥር ያለው ይነሳል። ይህም አይምሮ ያለው ልብ ይበል ቁጥሩም 666 ነው አለ። ይህን ሊቃውንት ሲተነትኑት ወንዶች 666 አስራወ ጅማት አለን። ወንዶች 616 አስራወ ጅማት የአይን የምን ረጅግ ትንንሽ ሴሎች ሁሉ እግዚአብሔር ባወቀ ራጅ ባቅሙ ይሄ ያውቅ የለ ብዙ ነገሮችን መሀል የተሰበርነው ሁሉ እያነሱ እግዚአብሔር ደግሞ በመጽሐፍ ለበቁትም እንደ መስዋዕት አድርጎ ስለሚያሳያቸው የሞቱ ሲያስነሱ የለ የሞተ ሲነሳ የለ እና 600 ሰውየው አውሬ ይባል እንጂ አንበሳ ወይም ዘንዶ የሚለው በክፋቱ ነው። ዘንዶ የሚለው ዲያብሎስ ነው። እንደውም ዘንዶ የሚለው የዘንዶ መልእክተኛ ሐሰተኛው ነብይ ነው። ዘንዶ ራሱ ዲያብሎስ ነው እና አለው እንጂ እንደ ሰው 666 ጅማት ያለው ነው ይላል። ከዚህ ላይ ሀለል ዘለል የተባለው ጉዳይ ሌላም ዘመርምያማኦስ የሚል ስምም አለው። ሐሰተኛው ነብይ ሲባል ሐሳዊ መሲህ እንለዋለን ዝም ብለን። ትርጉሙ ግን ሐሰተኛ ነብይ ማለት ነው። ስሙ ግን መርምያማኦስ ዘመርምያማኦስ ይባላል። ከአንዳንድ መጽሐፍት ላይ ደግሞ ሀለል ዘለል ይለዋል እና አፈጣጠሩንም ጥሩ አድርጎ ነው የተናገረው። ያው እንግዲህ ሁሉም እውነቱ ሲነገር ቅር ይለዋል ይበለው እንዴት ይደረግ እና አሁን በቤተ እስራኤል ድሮ አንዲት ድንግል በድንግልና አምላክን ትወልዳለች የሚለውን ሕግ ይዘው ወንድ እንዳይደፍራት በድንግልና እንደምታድግ የታወቀ ነው። ድንግል በጣም ይከበር ነበር በእስራኤል ደናግላት፣ በተለይ ሴት ልጅ መልሰህ ከእነሱ የወረስነው ማለት ይቻላል። ኢትዮጵያውያን ልጅ ሲወልዱ ጧት ጧት እያወጡ ፀሐይ ያሳያሉ። አይኗ ብርሃን እንትን እንዲለምድ ብርሃንን ወንድም ሆነ ሴት ሕፃን 7 ቀን እያወጡ ያሳያሉ። እንደዚያ ሕግ በእነሱ በአይሁዶች ሕግ እርቃኗን ነው በደንብ የሚያወጧት ይባላል። ለምንድን ነው? በብርሃን ጨረር እንድታረግዝና አምላክን በእነሱ ጥበብ አወላለድ እንድትወልድ ብሎ ያ ክፉ ልምድ ስላላቸው የዋህነትም ይሁን ባህል ነገር አሁን የሐሳብ መሲህ ናት። በቀደምም ስናገር ትንሽ ረፍሳውት አሁን ትዝ አለኝ። በእኛ ደግ ንጉሥ ነግሶ 10 ዓመት ሲሆነው ነው ሐሰተኛው ነቢይ የሚወለደው። ልክ የኛው ንጉሥ 40 ዓመት በሚሞላ ጊዜ ለሱ 30 ዓመት ይሆነዋል እና ደጉ ንጉሥ በነገሰ በ10ኛው ዓመት ነው ሐሰተኛው ነቢይ የሚወለደው በዛው በእስራኤል ሀገር ነው። በቅፍርናሆምና በቤተ ሳይዳ በተባለች ቦታ ላይ እና በእሱ ዘመን ሁሉ ክርስቲያን አሁን የአይሁዶች ልጅም የብዙ ልጆችም ትልቅ ጉባኤ ያለ ገናና ያ ጉባኤ ሲፈጸም ወደፊት እናወራዋለን። ግልጥ የሆነ ስለ ተዋህዶ የሚመሰከር ነገር አለ። ለካችናት እውነት ብሎ ግልጥ ጥሎ ስለሚመጡ አንድ ነው ምን ሆኖ ግን አንዳንድ አክራሪዎች ደጉ ዘመንም እንኳ ያ ሁሉ መከራ አይተው እንኳ አንዳንድ ጠማማ ልበ ጠማማ አይጠፉም የሚልም አለ አንዳንድ መጽሐፍ ላይ። ልክ እንደዚያ ደግሞ እነዚያ በውስጥ ግን የሐሰተኛ የኛ ዘር መንገስ አለበት የሚሉት በተለይ አምላክ መስሏቸው ስለሚሞኙ ሕፃናትን ደናግልን እየደበቁ ያሳድጋሉ በድንግልና የምታረግዝ ብለው። አሁን የሐሰተኛው ነቢይ እናት በሕፃንነቷ ፀሐይ ሲያሞቋት በማህፀኗ አጋንንት የምታት ልጅ እንድታረግዝ ያረጋታል ይባላል። አንዱ መነሻ ይሄ ነው። አይ አይደለም ብለው ደግሞ አንዳንድ ሊቃውንቶች ደግሞ ከአህዛብ መቃብር እነሱ አሁን የእስራኤል መቃብር አለ የአይሁዶቹ ከዚያ ደብቀዋት ስለሚያሳድጓት ልክ የ15 ዓመት ቆንጆ በምትሆን ጊዜ አንድ አይና የሆነ ያውም ከእስልምና ሃይማኖት የነበረ ይደፍራታል ብሎ ደግሞ ያመጡታል። ሁለት ነው ያረጋገዟ ጉዳይ። ከዚያ ትጸንሳለች። ባጭሩ ወዲያው ሐሰተኛ ነቢያቶች ይፈጠራሉ። እኔ ሄኖክ ነኝ እኔ ኤልያስ ነኝ እስኪሉ ድረስ መተት አጋንንት በደንብ ይዘው ይነሳሉ። ያለ ደመና ዝናብ ያዘንባሉ፣ ያበቅላሉ፣ ያበስላሉ፣ ይኸው ብሉ ይላሉ። ያን ሁሉ ታምር እየሰውዩ እየረበሹ ሊመጡ ነው። የዛን ጊዜ ያቺ ያው ከሰማይ ወለድኩ ትላለች። አምላክ ከሰማይ ሰማያት ወረደ ከድንግል ተወለደ ብለው ትንቢት ተናጋሪ ይሰራጫል። ልክ በ30 ዓመቱ ይወጣል። እንደ እውነቱ ከሆነ አንገቱ ረጅም ራሱ ከባድ ሆና እንዲህ አንገቱ መሸከማች ነው። እንዲህ ዘንበል የሚል እግሩ የስድብ የመንቀፍ አይደለም። ይሄ ጓያ የሰበራቸው አሁን እንዲህ እያማቱ የሚሄዱ የሉ
እንደሱ እየተንቀጠቀጠ የሚሄድ ቀኝ እጁ የሰለለች አንድ አይኑ በደም የተሸፈነች አንድ አይና ነው። አንድ አይኑ ጥሩ ናት፣ አንድ አይኑ ግን የፈሰሰች ናት። ይህ ሁላ እስከ መልኩ ድረስ ነው የምናውቀው፣ እስከ አካሉ። አሁን ዝም ብሎ አውሬው ቅብጥርሶ አርማው እያሉ ዝም ብለው ይደነፋሉ እንጂ ይህን ያው ስተቱ እጅን አሁንም ጀምሮ ክፉ ስራ እየሰራ ነው፣ እየጠበቁ ነው፣ እየጠበቁለት ነው። ጥሩ አይደለም። አሁን ግን ዋናው ግን ውሸት ነው፣ አልደረሱበትም። ጊደር ቢያርዶ ምን ቢሉ ትርጉሙንም አያውቁትም። አሁን ያን ጊዜ 30 ዓመት ሲሞላው የኛው መንግስት 40 ዓመት የተሰጠው ድል ያበቃል። እግዚአብሔር ደግሞ እሱ ባወቀ ሚለው ይኖራል አሉ። ያን ጊዜ እሱ እኔ አምላክ ብሎ ይመጣል። ያን ጊዜ ስሙን ዘመርመያ ማኦስ ወይም ሀለል ዘለል በአንዳንድ መጽሐፍ ሀለል ዘለል ይሉታል ብሎ ከግንባሩ ከቀኝ እጁ ያልጻፈ ወይ ደግሞ 666 እንትል ቁጥር ያልጻፈ አንገቱ ለሰይፍ ንብረቱ መወረስ ነው። አዳ ምን ይላሉ አባቶች? ያመነውንም በሰይፍ ያላመነውንም በሰይፍ ይላሉ። ምንድነው ያመነውን በሰይፍ ያላመነውን በሰይፍ ለትን ጠይቅ አምነውት አዎ እሺ ብለው አርማውን የተሰጡትንም በውሻ ስጋ መርዝ እያቀላቀለ ደሞኛው እንትን አይለቁም። ቁርባን እንትለቱን ደሞ እነሱን ባቅማቸው ቁርባን አሁን የኛ ቸርች ይለው ጸናጽል ነው እንደሚጸነጹት ከደውናል፣ ግን የኛን ጸናጽል ይጠቀማል። እሱን ቁርባን ብሎ ያሞኛል። ያን ጊዜ እየሄደ የሚቆርብ የሱን አባባል እንደ ኤዲስ እያመነመነ ጠጉሩ እንደ ድመት እየለሰልስ እርግፍ እያለ በ6 ወሩ በአመቱ ያልቃል። ያመኑትንም አስክዶ ይፈጃቸዋል። ያመነ በሰይፍ ይህ ነው። አንተ ሐሰተኛ ነብይ ነህ፣ የኛ ክርስቶስ ሙቶ ተሰቅሎ አርጎ አሁን ለዓለም ሊያሳልፍ ይመጣል እንጂ አንተ አይደለህም የሚሉትን ደግሞ በሰይፍ ያሰይፋል። የዛን ጊዜ ክብራቸው እንደ ጊዮርጊስ እንደ መርቆሬዎስ እንደ ክርስቶስ ሰምራ እንደ አርሴምዬ የሴትም ወንድም የህፃናቱም እንደ ቤተልሔም ክንፍ እያወጡ ብር እያሉ ይሄዳሉ። የዛን ጊዜ ሄኖክ እና ኤልያስ ከብሔረ ሕያዋን በአካል ይወርዳሉ። ምንድነው ፀሐይን በቀኝ እጁ ጨረቃን በግራ እጁ ሳይዝ የያዘ መስሎ በምታት አሁን ራሱ ብዙ ምታት ይሰራል። እቺን በምታት ለኛ ይሰውርብናል። እቺን ፀሐይ ብዙ ሰው እንዴ ፀሐይ በእጁ ጨረቃ በእጁ ያዘ፣ ይሄማ እውነት አምላክ ነው እንጂ ዝናብ ደግሞ ያዘንባል። የምታት ዝናብ ሙታንም ተነስተው ይመሰክራሉ። የውሸት አጋንንቶች ሙታን ለሙታን እያስመሰሉ አንስተው አባቱን አያቱን አስመስሉ ብዙ ሲያታሉታል። የዛን ጊዜ ሄኖክና ኤልያስ ሲወረዱ ይባላሉ። ይመጣሉ ሁለቱ ወይራዎች ይላቸዋል። ወይ መጨረሻ ሁለቱ አልህንት ኢየሩሳሌም የሚሰውት እነሱ ናቸው። እንደ ላም እንደ በሬ ይሰዋሉ ሲል አሁን አሜሪካ እና አይሁድ ሁለት ጊደር አዘጋጅተው ኤልያስና ሄኖክን መሆኑን ሳያውቁ ጊደር አርደው ኢየሩሳሌም ላይ ያመልኩ ይለፋሉ። ያው ለእውነቱ ይሄ ነው። አንድምታው መጽሐፍ በየአይነቱ ቢተረጎም አዋልድ እናምናለን፣ ድርሰት እናምናለን። ልክ እንደ ባህር ሐሳብ ዲሜጥሮስ ድርሰት ነው። ልክ እንደ ቅዱስ ያሬድ ዜማ ድርሰት ነው። አሁን ይህንን አዋልድ ነው ብለን ተዋለን፣ እየቀደስንበት ነው፣ እየዘመርንበት ነው። እና እንዲያርጎ አንተ ቀጣፊ አንተ ሐሰተኛው ነህ፣ ምእመናን አትመኑት ብሎ ሄኖክ ኤልያስ እንግዲህ ብሔረ ሕያዋን ያሉ በስማ ብሎ ሲባርኮ እጁ ላይ ያለው ፀሐይ ይጠፋበታል፣ ምታቱ ይሻርበታል። ያን ጊዜ ህዝቡ ግልብጥ እውነተኞች እንዲህ ናቸው የኒህን አምላክ እናምናለን ያሉትን ሰይፋቸው ላይ ደግሞ ብዙ ጌታችን ሰማዕታቸው ይሰየፋሉ። በሳት ፈረስ ነው የሚሄዱት። ባላ በምጽአት ጊዜ መላእክት ጋር ነው የሚመጡ። እነ ሄኖክን አውቀው እስከ 3 ዓመት ከ6 ወር ይንገላታሉ፣ ዋሽተው ይታሰራሉ። እንደነ ጴጥሮስ ደግሞ እስር ቤቱ ተዘግቶ እያለ ወተፊቱ ድርስ ይሉበታል። እኒህ አስማታሞች በደንብ ሰራቸው አላልኩም። ደግሞ አሁን ብዙ ህዝብ አሰይፈው አሳምነው ከዛ አታምነኝ። አሁን ብሔረ ሕያዋኖች በሙሉ ይመጣሉ፣ ብሔረ ብፁዓኖች በሙሉ ይመጣሉ። ብሔረ ብፁዓኖች ማለት በዘመነ ኤርሚያስ ጊዜ ማን ነበር የምትለው የኢዮናዳብ ዘሮች የሬካባውያን ይባላሉ። በኤርሚያስ ትንቢት የተነሳ እንደ አቤሜሌክና ባሮክ ከዘመኑ አታድሰን ሰውረን ብለው ስለጸለዩ 66 ዓመት በእንቅልፍ እንዲያልፉ አረጋቸው። ያን ደግሞ እስራኤል አይሰሙም፣ ከባድ ናቸው፣ በህክኔን ልጆችን ዘሬን ይዤ ምድንበት ንገረኝ አሉ ለኤርሚያስ ኢዮናዳብ። አንተ ደግ ብፁዕ አንተ ብፁዕ ተብለህ ዘርህም እግዚአብሔር ፊት የሚቆም ብፁዕ አይታጣም ብሎ ነገሩ። ኤርሚያስ ትንቢተ ኤርሚያስ 36 ምናምን ላይ ይገኛል። እኔ በሰፊው ላወጣው ነው ገና። አሁን እሱ ልጆች ብሔረ ሕያዋን ተሻግረው ሙት ባህርን አልፈው
1000 ዓመት እድሜያቸው ኑሮ ከ1000 ዓመት በኋላ ነው የሚሞቱ። ይሄ ራሱን እንጂ ወደፊት ማወጣው ጊዜ አለ። አሁን እነሱ ሁሉ ባህሩ ይደርቃል። ያ ሙት ባህር የሚባለው ምንም አንሳፈፍ የነበረው የብስ ይሆናል። አሁን እንትና ኤፌሶን ማናት ደረቀች እያልን ጤግሮስ ኤፍራጥስ እውነት ነው። እሱ ሁሉ እየደረቀን ይመጣሉ። እነሱ ሁሉ በተራ ይሰየፋሉ። ብሔረ ሕያዋኖች ሄኖክና ኤልያስ መሪ ሆነው ይምጡ እንጂ በሙሉ በየዘመኑ የሄዱት ሁሉ ይመጣሉ። ባዶዋን ነው የምትቀረው ብሔረ ሕያዋንና ብሔረ ብዙኃን። ኢየሩሳሌም ላይ የጌታ ደም የፈሰሰበት ላይ ጎርፍ ይሄዳል እና ልክ ነው። ሀለል ዘለል የሚለው በአንድ መጽሐፍ ነው፣ በሌላ በድርሰት ላይ ነው፣ በአዋልድ ላይ ነው፣ በበቁ አባት ነው የነገሩኝ። ዘመርምያ ማኦስ የሚለው ግን ትርጉም ሁላ አለ መጽሐፍ ሊቃውንቱም ያውቁታል። ብዙ ነው ስሙ። መጨረሻ ግን 666 ቁጥር ያለው ነው እንጂ ጅማት ያለው ሰው ማለት ነው እንጂ አውሬ አይደለም፣ ሰው ነው ይላሉ። መልኩ ሁሉ የተነገረለት ነው። ይመጣል። ግዛቱም 3 ዓመት ከ6 ወር ነው። ከዚያ በኋላ ብዙን ካሰየፈ መጨረሻ ሄኖክና ኤልያስ ሲሰየፉ አስከሬናቸውን መንካት አይቻልም። እነዚህ ያውላችሁ እስቲ እንግዲህ ገደላቸው እያለ ሲጨፍሩ በ3ኛው ቀን እናንተ ሕያዋን ኑ ውጡ ወደ ላይ የሚል ድምፅ ይነገራል። ብድግ ብድግ ብሎ በፊቱ እያየው ያርጋሉ። ከዚያ ወዲያ የኢትዮጵያ መንግስታት በወቅቱ ያሉት እንግዲህ ጊዜው ደረሰ፣ የጌታን ጽላተ ሙሴ፣ የጌታን ግማደ መስቀል፣ የዳዊትን ዘውድ ወስደን ለኢየሩሳሌም እናስረክብ ብለው አጼ ካሌብ ዘውዱን ከየመን መልስ እንደሰጡት ወስዶ ጎልጎታ ላይ ጌታ ተረከበ ነው ብለው ጸሎት ያደርጋሉ። የመጨረሻ መስዋዕትነት ነው ሲሉ ይሰማል ሐሰተኛው ነቢይ። ደግሞ ማን አባታቸው ናቸው? ያዛቸው ሰይፋቸው ለመቶ ይሰይፋል። ያን ጊዜ ጌታ መስቀል ግሸን ያለው ይሄዳል። ይውልህ አሁን ይህን ማንም አያውቅም። ብዙ መጽሐፍ ተመራምረን ብዙ ሊቃውን ጠይቃለሁ። ወዴት ነው የሚሄደው? ኢየሩሳሌም የሚሄደው ጊዜ አለ ከ40 ዓመት ከቴዎድሮስ በኋላ። አይ በእኛ በፈቃድ እግዚአብሔር የኢትዮጵያን መንግስታትና ሊቃውንት ባህታያን ወደ ኢየሩሳሌም ወስድ እንግዳ ተረከበን። ጊዜው ደረሰ። ሐሰተኛው ነቢይ ነገሰ። እንግዲህ ዓለም አበቃች፣ እንካ መስቀልህን ብለው ጎልጎታ ይተክሉታል። ሁሉንም ንብረት ይወስዳሉ። እዛው መጥቶ እነሱን ሰይፍ ሐሰተኛው ነቢይ በዚህ እንጨት የተሰቀለ እውነት አምላክ ከሆነ እነሆ እስቲ ራሱን ያድን ብሎ መስቀሉ ሊጥል ሊነካው ሲል መስቀሉ ወደ ላይ ወደ አየር ወደ ሰማይ ይበራል ይሄዳል። የዛን ጊዜ ይህ ፀሐይን የሚሸፍን ብርሃን ኃይለኛ ብርሃን ዓለምን ያበራታል። ሐሰተኛው ነቢይ ይወድቃል፣ ያብዳል። የዛን ጊዜ ይደነግጣል። ከዛ ወደ ሰማይ ይሄዳል። ከሄደ በኋላ ያችም የቋራ ባህታዊ ምን ብላለች? ቅድም የረሳሁት ለፍታራራ እያል ነገሥት የነገረችው ህልቀቱ በኋላ ደግ ንጉሥ ይነግሳል፣ 40 ዓመት ይገዛል። ከዚያ በኋላ ሐሰተኛው መሲህ ይመጣል። ከዚያ በኋላ ክርስቶስ ይመጣል፣ ዓለም ያልፋል፣ ምጽአት ይሆናል ብላ እሷ ራሷ እስተ ምጽአት ነው የተናገረቻቸው። ልክ የኛም እንዲህ ነው የሚለው። ከዚያ ያው ሰማያዊ ከሄደ በኋላ ይህ መስቀሉ በዓለም የሚያበራው ምልክቱ የኔ መምጫዬ ቅርብ እንደሆነ ወቁ። እዚያ በኋላ ግን ቅርብ ነው አመጣጥ ያለ እንጂ ዓለም ጦርነት ሳያልፍ ደግ ንጉሥ ሳይነግስ ሐሰተኛው ነቢይ 3 ዓመት ከ6 ወር ሳይሰይፈ ምጽአት አይሆንም። የግሸን መስቀል ወጥቶ ኢየሩሳሌም ሳይተከል እንደው እዚህ ኤልያስ አሁን ወርዷል መጥቷል የሚል ነገርም አለ ብለው የሚንቀሳቀሱ ሰዎች እንዳሉ ይታወቃል እዚሁ ኢትዮጵያ ውስጥና እዚህ ላይ ምን ሀሳብ አለዎት? አይ ያው የኢትዮጵያ ሰው ብሩን አንዳንዶቹ አረብ ሀገር ያሉ ልጆችን የሚያሳዝኑ በተለይ ቀን ተሌት ተሰቃይተው የፈላኋ እየተደፋበት ከክፉቱ አረብ የገቡ በመስቷት ሲወለውሉ እየወደቁ እየሞቱ በመቶቱ በምኑ ኩላሊታቸው እየወጣ መከራይተው ለፍተው የሚሏት ብር ንጹህ ብር ነበረች። ሌላው እንኳ የጥጋብ ይሁን ማለት ነው መሰለኝ። ብሩን የሚጥለው ህዝቡ ስላጣ ዓላማ ስለማያነጻጽር እግዚአብሔርን መጠየቅ ስለማይወድ አሁን ብዙ ምናገሩ አለ አይደል? እኔንም አይደል አሁን መጠየቅም መጠበቅም ቀጥታ ሰው እየገባ መረዳት አለበት። እንደው ምሳሌው እንኳን የትላንትናው እኔ እና እየውልህ ብሉ ብሏቸውና ብሩ ጥፋ ብሏቸው ነው። አሁን ብዙ ጉሩብ አላቸው። ምኑን የበላ ነው ምኑ አሁን እነሱም ጣላት ነው የሚነሱ። እውነቱን ስናገር ሰዎችን በደንብ አውቃቸዋለሁ። እንደው ጉሩቡን ማውቀዋለሁ። ብዙ ልጆች ኤልያስ ወርዷል። ብዙ ርጫቸዋለሁ። እናንተ ገደብ ገባችሁ ዝም ብላችሁ ናችሁ ብዬ አልሰማለሁ። አው ሰው ተከተላቸው ይብሉ እንጂ ኤልያስን ያህል ወርዶስ የዚች አዲስ አበባ ኤልያስ ያውም አዲስ አበባ ያው ኤልያስ አዲስ አበባ ታቦቱ አለ፣ ጎጃምም አለ፣ በሌላም ቦታ አለና ታቦተ ኤልያስ ታኅሳስ 1 ቀን ልደቱ በእሳት ተጠቅሎ የተወለደበት፣ ጥር 6 ቀን እርገቱ ብሔረ ሕያዋን ያረገበት፣
ይህን ቀን እያስደገስ ነው እኛ በህጋዊ ታቦተ ህጉ ራጉኤልና ኤልያስ እንጦጦ። ይህ ነው እውነቱ። ደግሞ ኋላም የወርደው እንኳን ኢትዮጵያ ሊረግጣት ይወደናል ይለናል። ገሉ አለ፣ መልኩ አለ፣ ስሉ አለ፣ እንወደዋለን። ነቢያችን ነው። ነቢየ ቄርሜሎስ የእግዚአብሔር ወዳጃችን አባታችን ነው እንጂ እሱ የሚወርደው በሐሰተኛው ነቢይ ጊዜ ሄኖክ ጋር የአዳም 7ኛው ትውልድ የኖህ አያት ሄኖክ መጽሐፉ ኢትዮጵያ የተገኘለት የእጃችን የደረሰው እነሱ ቀራንዮ ላይ ጎልጎታ ላይ ነው የሚታዩት። ለምንድነው ሰው ብዙ ነው ከዳሰስ ነው ብዙ ማርያም ነኝ ማርያም ወረደች ያሉ ነበሩ። ማርያም ነን ብለው የመጡ አሉ ነበሩ። የመነመኑ ጠፉ። ይህ ሁላ እንዲህ ያሉ ይነሳሉ ተነግረናል። እኛማ እንደነግጠው ደረሰ ለካ እላለሁ እንጂ አሁን እንደሆነ ስታስበው ኤልያስን ያህል ወርዶ አንዲት መበለት ቤት ያችን ትንሽ ዶቄት ያበረከተ እነሆ በዚህ ችግር ጊዜ ያበርክቱልን፣ ዶቄታችንን ዘይታችን ያበርክቱልን። እነሆ እንደ ኤልያስ ሰማይ እሳት አውርደው ከእግዚአብሔር ጋር ያላመኑት እነሆ ሲያቃጥሉን ልጃቸው እነሆ 3 ዓመት ከ6 ወር ኤልያስ ከሆኑ ጥፋት ሲጠፋ ሰማይን ይለጉሙ ደግሞ መልሰው ዝናብ ያወርዱ። እንዲህ ቀልድ ነው እንዲህ እነዚህ እዚያ ብዙ መጽሐፍት ላይ አሁን ባህር ነው። እኔ ምዕራፍ ቁጥር መያዝ አልወድም አልዘልቀውም። እና እነዚህ በሐሰተኛው ጊዜ የሚሞቱት የሚሰየፉት 2 ወይራዎች አለ በዘመናቸው እሳትን ያወረዱ ሰማይንም የዘጉና የከፈቱ ዝናብን የከፈቱ ማለት ኤልያስ እንደሆነና ይታወቃል። እና ይህ ሰው አሁን እኔ የከተማን ሰውና ፈረንጅን ብዙ ረቂቅ ይባላል እንጂ እንደ ነጭ ወረቀት ብዬ መዝግቤ ትቼዋለሁ። እንዴት በል ነጭ ወረቀት አሁን ጥቁር ቀለም ብትጽፍ ይጽፋል ይቀበላል፣ ቀይ ቀለም ብትጽፍበት ይቀበላል። ልክ የከተማ ሰው አንዳንድ ጊዜ ምሁር ነው የሚለው ምን እንደው ትምህርቱ እያናወዛችሁ ነው ምንድን ነው ለምን አታነጻጽሩ? ረታወት እና ወደ እነሱ ስንሄድ ወዲያ እህተ ነኝ ንግስት የሚሉ ስንሄድ ማት ጉሩብ ደግሞ አላቸው። ያ ሁላ ነው ጣላት ማለት ነው። ብዙ ልጆች አሉቻለሁ ይቆሩ። በዚህ አጋጣሚ እውነትን መናገር ተገቢ ነው ነው። እውነትን ወይ ሱባኤ ገብታችሁ ተረዱ ወይ መጽሐፍትን በደንብ እናንተ አትተርጉሙት አትችሉትም። ይሁን ሊቃውንት ዝራሉ ይሁን አባ ገብረ ኪዳን ባሉ በዘመኑ በደንብ እየሰበኩ ይወጣሉ። አንዳንድ ነገሮችን ቢተውም እነሳቸው አሁን ከሳቸውም በዚህ አጋጣሚ ጥሩ ሰባኪያን ስም ጠርቶ መናገርም አይገባም ነበር። ተጀመርኩት ግን ጥሩ እየሄዱ እያለ እኛ ስንት ሰው ያስተውነውን ቡን ይጠጣል ቢጠጣ ግድ የለውም የምትሉ ሊቃውንቶችን እነሆ በየቤቱ የሚያመልከውን አዳናችሁት መልካም። እነሆ ጫቱ ሲጃራው በሱስ ዝፍቅ ያለውን ሁሉ ደመለሳችሁት መልካም። እኛ ጠበልያ ቡና እንደው ወደዚህ አርስ እንዲጠጣ ሰው ፈቅደዋል ነው። የፈቅደዋል ጥሩ ሰባኪ እያሉ ተከልክሏል የሚል መሰረታዊ የሆነ የቤተክርስቲያን አስተምሮ የለም በሚል ነው እዛ ላይ የሚነገረውና ለምን ከለከሉ? እርሶም ሌሎች አንዳንድ አባቶች የተከለከለው እኛ ልጅነት ጀምሮ እግዚአብሔር የሚወደውና የማይወደውን ንገሩኝ የሚል ጽድቅ ፈላጊ ሰው ነኝ። ይህን እግዚአብሔር አይወደውም ከሚሉት የሚበላና የሚጠጣ በተለይ ጠየቅኩ። አሳማ ስጋ እራያ ከርከሮ ትንቧ ጫት ቡን ያው ነው ተባለ። እንዳው እርግፍ አየተውኩት። ከዚያ ያን ፍቅር አይቶ እግዚአብሔር የበቁ የነቁ ሌላ ጊዜ ማወጣው ጊዜ ይኖረኛል። አሁን በስውር ያሉ አባት ያሉት ገዳማ አደረሰኝ ፈጣሪ። እሳቸው ደግሞ ከለከሉ። እንደውም ጭራሽ ቡን የሚጠጣ ካህንና ዲያቆን ጋር እንዳትቀድሱ አብራችሁ እንዳትቆርቡ ብሎ እንደውም ገዝተውናል። ይህ ግን አይፈታም። ይህ ግዝት መተው እንጂ ያቄስ ለምን ቡን ቀደሰ ቡን ጠጥቶ የሚቀድሰው ጋር ቆርብ ያለሁና ይፍቱኝ ከምል እኔ ቁርባኑ ቢቀርብ ይሻላል። ፈልጌ ቡን ማይጠጣ ቄስ ጋር ነው የምቀድሰው። አሁን እኔ የምቆርበው አሁን የኔ ቤተክርስቲያን ራሱ መስፈርቱ አንዱ ጺሙን ማይላጭና ቡን ማይጠጣ ነው ቄስ ዲያቆን መቀጠረው። በዚህ አጋጣሚ ይህን የሰማችሁ ተዘጋጁ። ምንድን ነው የግል ህግ ነው የቤተክርስቲያኑ አስተምሮ ላይ እንደዚህ አይነት ነገር ነው። ቤተክርስቲያን ስንቱን አስተምራል ዘልቀው መጽሐፍትን መነሻ ማድረግ ተገቢ ስለሚሆን ብዬ ነው። አሁን ቡና ላይም ብዙ አባቶች የሚከራከሩት ለዛ ነው። መሰረታዊ የሆነ ነገር መጽሐፍ ቅዱሳዊ ያልሆነ ማስረጃ እያቀረቡ ቡና መጠጣት ኃጢአት ነው የሚሉ አባቶች ተገቢ አይደለም የሚሉ ሰዎች የሚሉ ሌሎች አስተማሪዎች ሰባኪዎች እንዳሉ አውቃለሁኝ። እንደውም የአንዳንድ አባቶች በእርግጥ በጥበብ ነው፣ አንዳንዶቹ ለባዕድ አምልኮ እየተጠቀሙት ነው በሚል ለማስተው የተጠቀሙበት ጥበብ ነው እንጂ ቡና መጠጣት ኃጢአት ስለሆነ አይደለም ብለው የሚከራከሩ ሰዎችም አሉ። ይህኛው ጥበባቸው ይበል የሚያሰኝ ነው። ሴቶች፣ እናቶች፣ ሰዎች ተሰባስበው ሰውን የሚያሙበት የሰው ስጋ የሚበሉበት ስለሆነ
እንደዚህ ብሎ ማሰማራቸው ያን ያክል ክፋት የለውም ብለው በየዋህነት እንደዚህ የሚሉ አሉ። ከዛ እንግል ከሆነ ችግር የለውም የሚሉ ማለት ነው። ከዛ ውጭ ግን መሰረታዊ የሆነ የቤተክርስቲያን አስተምሮ መሰረት ያላደረገ መጽሐፍ ቅዱሳዊ ያልሆነን ነገር ብድግ ብሎ ኃጢአት ነው ቡና መጠጣት ማለት ምን ማለት ነው የሚሉ ስላሉ መነሳቱ ካልቀረ በደንብ ያወሩበት። በጣም ጥሩ። እንዳላበዛው እኔ ራሴ አዘጋጅቻለሁ። ላሳትመው ነው፣ በመጽሐፍም ላሳትመው ነው፣ በካሴትም ልለቀው ነው። ያው ዛሬ ማንበብ ለማይወደው በሚሰማ መስማት ማይወድና ወይም መስማት ማይችሉ ደግሞ አይን ያለው በማየት እንዲተው በምስልም በፊልም ልናወጣው ነው። አጭሩ እውነተኛው መልስ አይጠጣም የምንለው ብዙዎች እንዳለ ነው ሁሉ አይጠጣም የሚልም መረጃ አለን እንደምንለው ሁሉ ይጠጣል የሚሉሳ ቡን ይጠጣል የሚልስ መጽሐፍ አላቸው? ይህ ነው አጭሩ መልስ ነው። አንዱ እውነተኛው ይጠጣል ዝም ብሎ ማክሰኞ የተፈጠረ እጽዋት አይደለ፣ እዚያ የፈጠረው በሙሉ አያረክስም፣ ወደ አፍ የገባ ምሳሌውን ሳይረዱ ከወድ ተጠንስሶ ታስቦ የወጣ ኃጢአት ነው የሚያረክሰው እንጂ ሰው ወደ መሀል የሚገባ አይደለም። እጁን ሳይታጠቡ በሉ ሐዋርያቶች ብለውት ክርስቶስ ወደ አፍ የሚገባ ሳይሆን ከወድ የሚወጣ ነው ያለው። ምንድነው? ከወድ ታስቦ የሚወጣ ኃጢአት ሐልዮ ነው እንጂ ምላስ የምትናገረው መጥፎ ኃጢአት ነው እንጂ እንደ ተውከት አስመስሎ ነው የተናገረው። ምሳሌ ይወዳል ጌታችን እንጂ ሁሉን የፈጠረውን ብሉ አላለም። ቢል ኑሮ እኛ ሁላ እንግዲህ ምን ቸገረን? እንደ ቻይና ውሻውን ቻይና ውሻ ይበላ ይባላል። አሁን እሱም ጠይቀናል። በችግር ጊዜ የሚበሉት አጥተው ሲል ኋላ ክፉ ቀኑ ሲወጣ መሪያቸው የማይሰሩ እጆች የሉም አይኖሩም፣ መስራት አለባችሁ ባል የለም እንደ ለዝባች ስሩ ማለት ነው። የማይበላ ነገር የለም ማለት ተብሎ ይኸው ባህሩን አውቀዋለን። እዛ ወዲያ ውሻ ይሁን ምን ይሁን ዝም ብሎ የማይበላ የለም ብሏል መሪያችን። እሱ መሪ ሙሴ ይበልጥ ነበር። ሙሴ ዘሌዋውያን 11 ላይ ጌታን ጠይቆ ሚካኤልም እያነጋገረው 560 ቃላትን ከእግዚአብሔር ጋር የተነጋገሩ ሙሴ 570 ህጋ የሚበሉና የማይበሉ አንዱ ዘሌዋውያን 11 ላይ ቁጭ አድርጎታል። እንደው ምሳሌው እንኳን በሐዲስ እንኳን በወንጌል እንኳን በአሁን ባህታን እንደ ልብና ወይነ ተክልየነ ስንት ቅዱሳን የወጡበት ዘመን እና ትንሹ አቋራጩ መልስ አይጠጣም ነው ምንል። ይጠጣል የሚሉ ደግሞ መጽሐፍ ያምጡ። እኛ ግን አለን ያውም ብዙ ማረጃ። አንደኛ ከብሉይ ያውም ድርሳነ ጽዮን፣ ሁለተኛ ከሐዲስ 40 እንስሳና ሌሎች መጽሐፍት። እንደውም መዝገበ ምስጢር የሚባል መጽሐፍ ነበር አሉ። የኋላ ሊቃውንት ይህ ሰው እያጋጨ እንትን አውጣው ብለው ይህን ቃል አውጥተውታል። እዳ አለባቸው። ማን ያልኩት መዝገበ ምስጢር 11 ቁጥር 11 ምዕራፍ 11 ላይ ነበር አሉ። አሁን ይህን ሁሉ እንጂ ያው ከብሉይም አለን ከሐዲስም አለን ከወንጌልም አለን። ወንጌል ቡና አጠጡ ማለት ነው። ወንጌል ምዕራፍ ሉቃስ ምዕራፍ 1 ቁጥር 15 ላይ ዮሐንስ መጥምቅ መንፈስ ቅዱስ የተሞላ እንደ ኤልያስ የሆነ ክብሩን ይገልጥና እርሱም ከማን ነበረ ከሚያሰክሩ ነገር ወይን ጠጅ አይጠጣም ነበር፣ ከማያሰክሩም ቡን አይጠጣም ነበር ብሏል። አንድም ተትርጉ ላይ ቡን አይጠጣም ነበር ካለ ዮሐንስ ካልጠጣ ጳጳሳት የማን ምሳሌ ናቸው? ሊቃውንት የዮሐንስ ምሳሌ መሆን አልነበረባቸው? አይጠጣም ነው ያለው። እንደውም ጭራሽ ተአቡን የመሰለ እንኳን ቡል ሊጠጡ እህል ውሃ የማይበሉ ጻድቅም ነበረን። የእሳቸውን ግርፍ ማን ነው የሚቀበሉ? አሁን እህል አለመብላት ነው። እንዲያውም አሁን ፍካር ኢየሱስ ላይ በዚያን ዘመን አለ በአሁኑ ዘመን ታላቁም ታናሹም ጻድቁም ኃጥኡም ሀብታሙም ድሃውም ንጹሕም ርኩሱም ላጋንንት ያድራሉ የሚል ቃል አለ። አሁን እንዲህ ስታስብ ታላቅ ታናሽ ይቀር እንደው እንዴት አደሩ ላጋንንት? ጻድቅና ንጹሕስ ለምን አደሩ? እንዴት ነው? ቡኑ አሁን ትንባህ የሚጠጡም የተወሰኑ ናቸው። አሳማ የሚበሉም የተወሰኑ ናቸው። ቡና ላይ ግን ጻድቅ የለ፣ ኃጥ የለ፣ ወንድ የለ፣ ሴት የለ፣ መስሊም የለ፣ ክርስቲያን የለ፣ ጳጳሳት የለ፣ ቤተ ክህነት የለ፣ አንድ ሆነውበታል በቡና። ክቡር ይስፋ መድኃኔዓለም እስከዛሬ እንዳልጠጣ ጠብቀ ብየው መኖሬ ብዙ ሰራዊትም አውጥቻለሁ ማይጠጣ። እኔ አሁን ቁርባን ሳስቆርብ ራሱ ቡን ማተው ከሆነ እንዳትቆርቡ እኔ የለሁበትም። ንስሐ አባታችሁና ጳጳሳችሁ ያድናችሁ
ነግሮን ነበር ያ ባህታዊ ግን ማለታቸው አይቀርም። ክርስቶስ በተለይ ያ ባህታዊ ነግሯችሁ ነበር ይላችኋል ብትተውት። ሳለዚያ ግን ወይ ቡናችን ጠጡ ወይ ቁርባናችን ነው የምልህ። አሁን በዚህ አጋጣሚ ቆራቢያን እኔ ላወጣው ነው ላሳትመው ነው ዝም አትጠብቁኝ። ሌላው ከግብሩ ተምረነዋል። አሁን እንዳልከው ጦም ያሸራል፣ በዓላት ያሸራል፣ ያስተማማል። ምን ይላል ቀጥሩ? ዋናው ግብሩ ጠበል። እኔ በተለይ በጠበል ነው ያደግኩትና በየመንፈሱ የታመሙት ስንጠይቅ ብዙዎቹ ከምን ያስካት ስንለው ቡን ስታፈላ ቡን ስጠጣ ቡን የሚለው በዛብን አለና ምርመራ ጀመር። ከዛ ወዲያ አሁን የርኩስ መንፈስ ማደሪያ እንደሆነ አረ እንደውም ያስጠይፋል። ሙተው የተነሱ እንደገና ሌላ ማስረጃ ሙተው ተነስተው የመጡ ሰው አጋጥሞኛል። እንዲያውም ፈቃደ እግዚአብሔር ከሆነ እሱን ነው በካሴት ማወጣው። ሞተው ከክርስቶስ ፊት ደርሰው እድሜዋ ገና ነው ትመለስ፣ እድሜው ገና ነው ይመለስ ተጨምሮልሃል ተብሎ በቅስፈት ዘመን ያህል አንዳንድ ሞት በዚህ ዘመን ነው። በዚህ እኔ አንዷ እንደውም ልጄ በእድሜ ልጄ የምትሆናት አንዱ ትልቅ አባቴ ናቸው። አይ ምን አይነት አሟሟት ማለት ሞተ ተብሎ አሟሟቱንም ላመጣልህ ነው። ግን ራሱን ችሎ ትልቅ ሰዓት ነው የምንቀርጽበት መረጃውንም ነገር። ስለዚህ ቡና ላይ ስላነሳን ሰዓቱን ከመጽሐፍትም አለ ያውም ከብሉይ ከሐዲስ ከድርሰት። አሁን ምን ይሉሃል ድርሳነ ጽዮን ስታመጣ ኦሪት እንደተሻለች አድርገው ነው የሚያዩት። 40 እንስሳ ስናመጣባቸው አንዱ መለስ ዝም ብሎ የጣፈው ነው ይሉሃል። አንዱን ድርሳን ስናመጣ ይሄ ድርሰት ነው ይሉሃል። ድርሰት እንደ አዋልድ ይሉሃል እንጂ ጭራሽ እኛ አሁን እንግዲህ ዶግማ፣ ቀኖና፣ ትውፊት፣ ስርዓት፣ ባህል እንደምናምነው ብሉይ፣ ሐዲስ፣ ሊቃውንት፣ ድርሰት፣ ተአምር፣ መልክ ምናምን እናምናለን፣ እንጸልይበታለን። አሁን ይህን የእኛ ሊቃውንቶች ነገራችን ላይ የአይሁዶች መንፈስ፣ የፕሮቴስታንት መንፈስ፣ ቡናን የሚያስጠጣ መንፈስ አንድ ነው፣ ኃይለኛ ነው። መስሉም ይሻላል በስመ አብ ወወልድ ሲል ቶሎ ይሸሻል፣ ቶሎ ታነበቡ ወደ ክርስትና ይመለሱ ይላል። አይሁድ ያቺ ቀን ስትደርስ እንዲያውም ያቃጥላሉ በሳት የእነሱን ሃይማኖት ተነካባቸው። አሁን ያልኩ ቡን የሚጠጡ ሰዎች ደግሞ ግፍል ቶሎ ወደ ቁጣ ነው የሚያመጣቸው። አሁን እንዳንተ ከምን መጽሐፍ ተገኘ መረጃ አላችሁ ወይ ብሎ መጠየቅ ሲገባ እና እኛ ከመጽሐፍትም ከሙተው ከተነሱም ከባህታውያንም ራሳችንም ሱባኤ እየገባን ቸክ አድርገናል፣ ጠይቀናል። ለሰው ስንል ጌታ ቡና እውነት ኩነኔ ነው አይደል? ማክሰኞ አልፈጠርኩትም አላለ። እንጨት አይደለም አላለ። እንጨት ነው ፈጥሮታል። ያን ቀን የፈጠረው ስንት መርዛማ እንጨት ሁሉ አለ፣ የሚገል እንጨት አለ። ያን ቀን የፈጠረው ነው ብለህ በላኸው የሚገልህ አለ፣ መካን የሚያደርግ አለ፣ የሚያቃጥል። አሁን ዶባው ብሉ ውስጥ ነው እንዴት አድርጎ እንደሚያቃጥልን ሁሉ የተፈጠረ ብሎ አላለም። እንዲያውም እዚህ ጾሙ፣ ጸልዩ፣ ብሔራውያን የሄዱት ብሔራውያን የሄዱት ምግብን ምንም ልብስን እየተው ነው ለስንት ደረጃ ያደረሱና ይህን ወደዚህ ስወነ መጣ። ስለዚህ እና አባ ገብረ ኪዳን እንደው መነሻ አባ ገብረ ኪዳን እዚች ላይ እንደው የተከበሩ አባቴ ሊቅ ሆኖ ሳሉ ይቅርታ አድርጉልኝ ሲሆን በአንድ ራስ ሁለት ምላስ እንዳይባሉ አድርገው በሆነ ጥበብ አይ እውነት ነው ተሳስቻለሁ። አይሳሳቱም። የጉባኤ መምህር እኮ ነው። ብዙ ሰው አለ አሁን ብዙ ተከራክረኛል። እሳቸው ጥሩ ነበሮችን ግን ትንሽ ስል የጉባኤ መምህር እኮ ናቸው፣ የጉባኤ መምህር እኮ አይሳሳትም አሉ። አይ ተሳሳቱ አላልኩ። እንዲያው እያወቁም ቢሆንም ይጠጣልም ቢል ሰው ገደል እየገባ እያዩ ዛር ቁራ ይሄ መቋደሻ ይሏታል እኮ ባለዛሩ ቃልቻው በጣም ነው የሚወዳል። ሱስ ያለው ሰው በረሃ ላይ እሷን ካልጠጣ ይወድቃል፣ ይሞታል፣ ሁላ ያብዳል። ይቅርባችሁ ቢሉ ምን አለ ማሩ፣ ወይኑ፣ ጁሱ። አሁን ዘመኑ ሰልጡን ዛሬ የመጣ መጠጥ የመጣ መብል ስንት ላይን ሁሉ የሚስማማ ሁሉ መጥቷል። እች ላይ ይቅር እንዲያው ይቅርታ ያርጉልኝ ተውት ልጆቼ በሉ። ዋለዛ ራሶ ሱባኤ ገብተው ጌታ እንዲጠይቁ ግን አደራ ብዮታል። አላማጽኖትም ራሶ እመቤት የተወዱታል የጣና መምህር ሱባኤ ገብተው ይጠይቁ። ምንድነው ሱባኤ የምትፈሩ? እኛ እኮ እንገባለን እንዴ ቀልድ ነው እንዴ? እዚያም ቅርብ ነው ይመጣል። ሌላው ያው ለፖለቲካውን ብለው ነው ምን መሰለኝ አንዳንድ ሊቃውንቶች ደህና ቀን ምናምን የምትጠብቁ ይላሉ። ምን እንጠብቅ እንግዲያ ሰይጣኒዝም እንጠብቅ? መጥቶ እኮ እያጥለቀለቀው ነው። ሰው ሁሉ እስኪከድ ድረስ ነው ጨርስ በብር 500,000 ሚሊዮን ብር እየሰጡ እያስፋፉ እያሉ ደህናው ቀንስ ብናስፋፋው በምን ነው የምናስፋፋው? ንስሐ ግቡ፣ ታረቁ፣ ስግብግባት ሁኑ። ሌላ እኮ አይደለም እንጂ መሳሪያ አምርቱ፣ ብር አምጡ፣ በዚህ ዋሻለ በዚህ ይመጣል አይደለም። ደግሞ እሱ በብር አይመጣም፣ በፓርላማ አይመጣም፣ በውጊያም አይመጣም።
ጥቃት ሲበዛ በደል ሲበዛ ኢትዮጵያ የሌላም የሰይጣኒዝምም የምናምንም ደሴት ናት እየተባለ በጣም ሕግ እየነገሰ ሕግ አጋንንት እየነገሰ ከመጣ ግን ሕገ እግዚአብሔር ለማንገስ ግን ሁላችንም የምንጠብቀው ይሄ ነው። ሕገ እግዚአብሔር ካልነገሰ ሕግ አጋንንት ከነገሰ ፍርሃትማ ግን ነው፣ በጣም ነውር ነው። መካድም በጣም ታላቅ ኃጢአት ነው። ወይ መሰየፍ ወይ መሰወር ወይ መሰደድ ወይ መታገል እንጂ ዝም ብሎ ቀልድ ነው እንዴ? እና እንጂ እነሱም አንዳንድ እዚች ላይ ነው ትንሽ ሰው በደንብ ይጠብቅ። መልካም ሀሳቡ ያው ስለ ኤልያስ እያወራን ነው በመሀል ይሄ ሀሳብ የተነሳውና ማንሳታችን ተገቢ ነው በሚል ነው። በጣም አከራካሪ ሀሳብ ስለሆነ ከዚህ በላይ መከራከር አልፈልግም። እኔ ተመልካቾች ሀሳብ ይስጡበት፣ ሌሎች መምህራንም ጋር በዚህ ዙሪያ መስራት የሚኖርብን ይመስለኛል። እናነሳዋለን። ሰዓታችንን እንድንጠቀመው ወደ ሌሎች ጥያቄዎች ልለፍ ማለት ነው። ስለ አባ ዘወንጌል በጣም አሁን በጣም ችግሮች በየጊዜው ሲነሱ እነዚህ አገር ላይ ያለው ነገር ዓለም ላይ ያለው ነገር ሲታይ እሳቸው የሚያነሳ ብዙ ሰው አለና እሳቸው ብለው ነበር እኮ የእሳቸው ትንቢት ነው እየተፈጸመ ያለው ምናምን የሚሉ ሰዎች አሉና ለመጀመሪያ አባ ዘወንጌልን ያውቋቸዋል? አዎ አባ ዘወንጌልን በደርግ ዘመን ሁሉ በረሃ እያለነ ያው ሁሉ ወገኑን አይደለ የሚያጣና ዘመኑን ትንቢት የሚናገር እውነት በዚህ ዘመን ከእግዚአብሔር ጋር እንደው ልዩ ግንኙነት ያለው አለ ወይ አሉ እንጂ ብዙ አሉ እየተባለ ለምሳሌ እነማን የት እንል ነበረ። የተወሰኑትንም ደርሼው እስከ ማነጋገር ደርሻለሁ አሁን ቢያርፉም። እሳቸው ግን በኤርትራ ዳር ነው ያሉ። ኢሮብ የምትባል ከትግራይና የኤርትራ ማዶ ሆና አዲግራት ቅርብ ናት። አሲምባ ጉልበታቸውን የመሳም አጋጣሚውን አግኝቼ ነበር። ተባረክ ልጄ። እዚያ አባ ዘወንጌል የሚባሉ አሉ። በዛላምበሳ ልፍለ ምናምን እየተባለ አይ ወይኔ ይህ ደርግ ዘመን ቢያበቃ አሁን ይህ ጦርነት ባይኖር በእውነት እኮ ተጎድተናል። ብዙ ሰው እኮ አምልጠውናል። ይህ ጦርነቱ ምኑን ፈሪ ሁነን ሳይሆን አንዳንድ ራእይ አለ ለትውልድ የምናስተላልፈው ማዕቱ እስኪያልፍ ድረስ ተሸሽገህ አሳልፍ የሚባልም ነገር ስላለ እንጂ ክደንም አይደል ወይ ደግሞ እግዚአብሔርን ካድ ብሎ በግልጥ የሚመጣ ጠፋ። በእጅ አዙር ውሽማ ማማት የሚሉት ነገር ሆነብን እና በዝና አውቃቸዋለሁ። አሁን ዛሬ ሄዳለሁ ነገ ሄዳለሁ ስል ግን እየጎሉ መጦ እዚህ እያለሁ አሁን እንደው ብዙ ልጆች ሂደው ሁላ አንዷ ሳሊ እንደውም የኔ ናት አሁን አሳምራ የሳለቻቸው ሂዳ አይተዋቸው መጡ። አሁን መታ የሳለቻቸው ሳይሞቱ እምብኝ አለኛለች ስሉ እንዲህ ከለራቸው ልታመጣ ለካ አራ አባ ዘወንጌል አረ እንግዲህ ራሱ ይሳሉ ብዬ እንዲህ ስላለች መጡ ብዬ ብድቅ እየቀበጥ ሰረጋው እንዳትነቸቸው በቃ ልኛል ባለው ታውሮ ሄዷል። ያው ጋር አሁን እሱ የሳለችው አሁን አሽጆን እንጃለኝ ስጋ የለበሱ ይመስላል እና እስከዚህ ድረስ ልጆች እየሄዱ ተጠቅመዋል። ዋና ትንቢታቸው ምንድን ነው? አሁን ተፈጸመ የሚባለው ያልተፈጸመው የሳቸው ባጭሩ አሁን እሱ አንደኛ በነጭ ድንጋይ ቤተክርስቲያን ስሩ መስቀለ ክርስቶስ ተለበሉ ጊዜው ደርሷል የሱ መሳሪያና የኔም ማብቂያ አሉ። ሊሞቱ ነው ወይም ሊሰወሩ ነው መሰለኝ ባል ወሬ መጣ። ያሳ አሁን እሱ ተሰርቶ ሲያልቅ ግን እኔ አርፋለሁ አሉ። ከዚያ በኋላሳ ያልኳችሁ ሁሉ ይደርሳል ብለዋል ነው ዋናው እንጂ ብዙ እየሄደ አይናገሩም። ባርኮ ነው የሚሰዱ ግን አብረው ከውስጣቸው ነው ደግሞ ብዙ የእሳቸውን ቃልም የዘገቡ አሉ። እንደገና ያወጡታል ብዬ ተስፋ አደርጋለሁኝ። በውጭ ሀገር ነው አንድ ሴት አለች ከዚህም አሉ የሚባሉ አሉ። ሙሉ ታሪካቸውን አውጡት ብያለሁ እና እንደሰማነው ባህታዊነታቸው ቀልድ የለም እውነት ነው። በደርግን ያህል በሻቢያን ያህል በኤርትራ ኢትዮጵያ ወያኔን ያህል ወደ ዘመድ ይሄ ቅዱሳን ሰፈር ነው እናንተ እዚህ ደም አይፈስም ወደዚህ እያሉ ያንገላቷቸውም ነበር ይገፋቸውም ነበር የሚጠቀሙባቸውም ነበሩ ይባላል እየሄዱ እና እኔ ካለፍኩ ቤተክርስቲያኑ ከተሰራ እኔ ካለፍኩ በኋላ መከራው ይቀጥላል ነው ዋናው። ዞሮ ፍካሪ ኢየሱስ ያለው ወንጌል ማቴዎስ 24 ያለው ቅድም ያልኩ የቋራ ባታዊት የነገረቻቸው ያልኩ እኛኛው በሬ ሲፈልግ ያን ሰውዬ እዛ ወዲያ ያን ነግሮኝ አልበላለህ ነገራችን ጨርሰን አረግነ በኋላ አሁን ታዲያ የት ነው የሚሄዱ ስል የት ኖት ምንድን ኖት ስል እስራኤል ነኝ አሉኝ። እስራኤል አሉኝ ያው እስራኤል እንግዲህ ወይ ራሱ ክርስቶስ ሊሆን ይችላል እኮ እስራኤል ማለት የእግዚአብሔር ስም። ኋላ ቻው ሰላም ተላይ ዝቡር ሲወደዚት ላይ ነው የዝቡር በየሳው ተዛው ተሰወረብኝ ብሏል ያ ሰውዬ እና እነዚህ ሁሉ የተናገሩት ቃል ዙሮ
የዓለም ሶስተኛው ጦርነት እንደማይቀርና እንደደረሰ አባ ዘወንጌል ደግሞ እኔ ካረፍኩ በኋላ ደብሩ ተመረቀ በኋላ ትልቅ ግጭት አለ። ያ ካለፈ በኋላ ነው ኢትዮጵያ እና ኤርትራ አንድ የሚሆኑት። እሳቸው ግን ስለ ኤርትራም ተናግረዋል። ኤርትራ ኋላ ነው የምትመጣ አንድ የምትሆን ከግጭቱ በኋላ። ከዚያ ደግ ንጉሥ ይመጣላቸዋል። እኔ አሁን ዛሬ ይህን ያሰራሁትን እሱ ደግሞ ኋላ መጥቶ እዚህ ያድሰዋል፣ ይቆማል፣ ያሰራል፣ ወርቅ ይቀባዋል፣ እዚህ ላይ ይቆርብበታል ብለው ስለ ደጉ ንጉሥም እንደማይቀር እንግዲህ እሳቸውን ያህል አባት ብዙ ሰው 600 ዓመት ምናምን የሚለውን አሁን ይሆናሉ ላይሆኑም ይችላሉ። ይህ ዝም ብሎ ሰው ማጋነን ይወዳል። ግን 600 ዓመት ሆኖ አልሆኑ በ40 ቀንም ክርስቶስ በ3 ቀንም ይመለሳል። በ60 ዓመትም 120 የዕድሜያቸውን አብራቸው አታናጉዱ። ረጅም ሆኖ አጭር ሆኖ በጣም ይበቋባል። 2-3 መንግስት ያሳለፉ ከሆኑ በቂ ከሆኑ ግን ትልቁ ነጥብ ጾሙ፣ ጸልዩ፣ ንስሐ ግቡ ይመጣል ብለዋል። አሁን እሳቸውን ያህል የተናገሩት የቅርብ ጊዜ አባታችን እዚያ በፊትም ብዙ የተናገሩትን አንዳንድ አወቅን ብሎ ስብከት ማን ባለው ቴዎሎጂ የተማሩ እንዲሁ አለ ነው የሚሉ ከዋሻ ይወጣል ነፃ የሚያወጣን ይመጣል ብላችሁ አጠብቁ ቀብጥርሱ ሲሉ በዚህ ደግሞ ብዙ ሊቃውንቶችን ቅር ብሎኛል። እንግዲህ ማንን እንጠብቅ? እንደ እስራኤል አውሬውን እንጠብቅ? እንደ አውሬው እንደ አይሁዶች? አሁንም ዓለም ብለዋል። $1፣ አንድ ቋንቋ፣ አንድ መሪ፣ አንድ ብር እያለ ነው የመጣው አውሬው። እሱን ነው የምንጠብቅ። ክርስቶስን ጠብቁ ነው መሰለኝ አይደለ? የነሱ ክርስቶስን ማን ወዲያ የሚጠብቀው የለም። እንደውም ኋላ በደንብ በዜማ ጭምር ደግሞ ማባኔው ከክርስቶስ ውጭ የምንጠብቀው የለም ነው። ክርስቶስን አልካድንም። ከክርስቶስ በፊት መጡትን ሐሰተኞች ተሟገቷቸው ወይ ተሰየፉባቸው፣ ተጠቀሙባቸው። መሰየፍ እኮ መጠቀም ነው። ግን ጥሩ ቀን እንዲመጣ ጸልዩ። ጥሩ ቀን አለ። ማን? ሰው ያልመረጠው እግዚአብሔር የመረጠው። አሁን ሰው የመረጣቸውን አየናቸው እኮ። እኔ በአቅም ይኸው 5-6 ጳጳሳት አልፈዋል። ሰው የመረጣቸው ይኸው እርግብ እውነት አረፈችባቸው። እውነት እስክንድሪያና እንትና አንድ ሁነን ነው የተመረጡት። እውነት አሁን ከደርግ ጀምሮ የነገሱት ሁሉ ሙሉ አስተማማኝ ዘለቂ ሰላም አምጥተዋል። አበይ ቢገደብ ምን ቢደረግ ምን ቢባል ደም መፍሰስ አቁሟል። አሁንስ ይበቃናል ይላሉ። ለምንድን ነው እንዳለፉት ሲሆን መመነን ዓለም ንቆ መመነን? ያ ቢቀር መቁረር። አሁን የሚቆርብ መሪ አለ። አሁን ወንጌልን ኦርቶዶክስን የተቀበለ መሪ አለ። አሁን ለዚህ ንስሐ አባት የሆነ ጳጳስ አለ። መሪዎችን እየባረኩ እውነት ቤተክርስቲያን እያስገቡ ነው የሚያስቀድስ ትንቢቱ ስለደር እንጂ ዝም ብለን ሁሉንም ንቀን ሐዋርያው እንዳለ የዚህን ዓለም ተውትናስ መላእክትን እንኳን እንድንገዛ አታውቁም? በስልጣን መላእክትን ማዘዝ የሚገባን ስልጣን ያለው ሁላ ንቀውት ስልጣናውን ፖለቲካውን ከቤተ ክህነቱም ደሞዝ ንቀው ሁሉም ተጠብቀው ዝም ብላችን ቀን ይጠብቋሉ። ደግሞ ያችን ቀን አትጠብቁ ይባላል እንዴ? ምጽአትማ በበለጠ እንደውም ለምጽአት ቤተክርስቲያን እንስራለት ጭራሽ እንደውም ይህንም ይነቅፈዋል። ምጽአትን በምን አወቁና ነው እንኳን እሱ መላእክትም አያውቁ ብሎ ምጽአት ሁሉ ሀፌ እንዳይወጣ እንኳን ይህንም ይጠየቁኛሉ። ኧረ በኢየሩሳሌም ሰማይ ምጽአት ካለፈ በኋላ ነው እንዴ ቤቱ ምን ሰራለት? መታሰቢያ ሳንሰራለት ከመጣ ዋጋችን ሰጥቶን ያበቃል። እኔ አሁን በአይምሮዬ ገንብቼዋለሁ፣ በልቡናዬ ገንብቼዋለሁ፣ በስሪዲ በፕሮጀክት በሁሉ ጨርሻለሁ። ቦታም ጠይቄ ጨርሻለሁ። ያውም ዓለም አቀፍ በዓለም ደረጃ። ይህንን እስቲ ያስቡ ሊቃውንቱን ባህታውያንም ሁላችሁ ከጎኔስ ብትቆሙ ንስሐ ልጆቻቸውንስ ብታዙ እቺ ደብር ፈርሳብን እቺ እንዲህ ብላብን እንትና ጊዜ ተከላት እያላችሁ ከማለት እሱንም አትበሉ አይደለም። አይበቃም ወይ ልማት ሳታለሙ? እኔ 26 ፕሮጀክት አለ ለልማት ወደፊት ደብሩ ሳይተከል አልጀምረውም። ምን ላይ ሆኜ ብዬ እንጂ አሳያችኋለሁ። ንብ እርባታ፣ አትክልት፣ አሳው የተለያየ ማድረግ ሲገባ ምእመናን ዘላለም ለእኔ ደብር ብቻ እርዳ እያላቸው ሰብስባ አድርጋችኋል። ሊያስወረደ እንትን ነው ነቢይ ነኝ ንግሥተ ንግሥታት ነኝ ምናምን። አሁን ደግሞ ሌሎችም አሉ። አሁን ልናበዛው አይደለም። እኔ የኢትዮጵያ ዓለሙ ብርሃን ነኝ ገዥ ነኝ ምን ሁሉ መጥቷል። አንጉዱ ስጧቸው፣ ስጡት፣ ብሩንም አውድሙት። እኛ ገንዘባችሁ የሚጠቅም ቦታ ላይ ውሉት ነው አይደል? ከሀሳባችን እንዳንወጣ አባ ዘወንጌልን አነሳ። አባ ዘወንጌል ትንቢታቸውን በደንብ እናውቃለን። ምናልባት ወደፊት ብለውት የነበረ ካለ ያንሱና የቀረ አሁን እኔ ሞት ባላ ያሉት የእሳቸው ቤተክርስቲያን ሳይቀር እኮ
ሻዕቢያ ጉልላቱን ምን መጥቶባቸዋል። የተመረቀ በኋላ እኮ የፈረሰ መስታወት ምናምን ላለስ ሰምታችሁ ይሆናል። መልሶ እንደሚዋጋ መልሶ ችግር እንደሚፈጠር ተናግረዋል። ኋላ ግን ያው ደጉ መንግስት መጥቶ ይቆማል። አሁን እሱ የቀረ እሳቸው ሁለት ነገር ነው በእኔ ዘንድ። አንድ ዋናው ግጭቱ ልቀቷ እንደዚህ አይቀርም። የብዙ ቃል ተደመራ ፈቃደ ኢየሱስ ትላለህ፣ የብዙ ትንቢት ተናጋሪዎች ትላለህ፣ ይኸው አሁን የምንሰማው ወሬም ትላለህ። ተፈቷል ደርሷል። እና ፖለቲከኞች ዝም ብሎ ፖለቲካ ትንታኝ እገሌ እንትን ቢሉ እገሌ እንደ ኳስ ጨዋታ እነገሌ ያለ ያሸንፉ ይችላሉ። ግምገማ ግምት ነው። እኛ እኮ መጽሐፍ አንብበን የበቁ አባቶች ጠይቀን ሰው ገብተን ተረድተን ነው። እንዲህ ቀልድ ነው እንዴ? ብዙውን ምስጢርም ደግሞ አንናገርም። ብዙ ደግሞ ባይነገርም አለን። ለሙሴ የምትገልጠውም ማትገልጠውም ነገር አለህ ብሎታል። ግን እንኳን የሰው የእንጨት ጠማማ አይቆይም ስለተባለ እኔ በበኩሌ ጠማማ ማቅናት አሁን ነው ላክ ጌታዬ ትርፍ ትንሽ ሰዎች ለአቅና ልብ የሚሰጣቸው ንስሐ የሚገቡ እንጂ ብር የሚሰጡን የእኛ እንደ ብር የሚሰሩ አይደለም። እኛ ጊዜውን ጠብቀን በወርቅ እንሰራዋለን። አለዚያ እንኳን አለዚያም በሳር ንጹህ መስዋዕት ቡን ማይጠጣ ጺሙን ማይላጭ የሚቀድስ ነው መስፈርት እያልኳቸው አላችሁ እንጂ እሱን ፈጣሪ ላይ ማን ነው ምን የትኛው ጉባኤ ነው ለቃቅሜ ማገኛል አሉ። ግን አልፎ አልፎ አሉ። መልካም ጨርሰዋል መሰለኝ። ያሰዋል ይቅርታ በወንጀል ያሉት እየደረሰ ነው። እልቀት አይቀርም። ኤርትራ ወደ ኢትዮጵያ መምጣቱ አይቀርም። አንዳንድ አባቶች ቅድም አሉ እንደተባለው ወደ ፖለቲካ ውስጥ ሳይሆን ጥሩ ትንቢት የተናገሩ ኤርትራ ኢትዮጵያ ጋር መልሳ አንድ ትሆናለች ብለዋል። በረከታቸው ይደርብንና አባታችን በመጨረሻ ማነሳው ጥያቄ ሰሞኑን እርስዎ የመሬት መንቀጥቀጡ እርስዎ ሰምተውት ይሆን? አዎ ደረሰ። ያየው እዚህ ራሱ ተንቀጠቀጠ። አዩት አይደለ? በጣም ብዙ ሰው ተደናግጦ ነበር። የዛሬው ይለያል ምናምን የሚሉ ነገሮች ነው ያሉትና ባለሙያዎቹ ያው ከዚህ በኋላ የመሬት መንቀጥቀጥ እንትኑ በባለፈውም ስለነበረ እየቀነሰ ይሄዳል ምናምን የሚል ነገር የሚያነሱ ባለሙያዎች አይተናል። አፍሪካን ከሁለት የሚከፍለው የመሬት መንቀጥቀጥ አሁን እየጎላ መጥቷል የሚሉ ደግሞ የተለያየ አስተያየት የሚሰጡ ሰዎችም ስንመለከት ነበርና ብቻ ብዙ ሰው ጊዜው በጣም እየከፋ ነው ምናምን በሚል ተደናግጧል። እና እንደ አባት ምንድን ነው የሚያስተላልፉት በዚህ ዙሪያ? እንደገና ደግሞ የመጨረሻ ማጠቃለያ መልእክቶንም በዛው አያይዘው ማስተላለፍ ይችላሉ። እሺ፣ እድል ስለተሰጠኝ በጣም አመሰግናለሁ። ዙሮ እኛ ህልቡናችን አንቅተን ልብ ወለድ ፈጠራ ፈጥረን ሳይሆን እግዚአብሔር ይመስገን በስዕልም በመጽሐፍትም በሊቃውንትም በባህታውያንም በሱባኤም እየተረዳን ያገኘነው የያዝነው የጠበቅነው እኛ እንደተጠቀምነው ሌላው እንዲጠቀም ብለን ያልነው ነው እና የምድሩ መንቀጥቀጥ አንደኛው ያለ ምንም ጥርጥር በመላው ዓለም እንጂ በኢትዮጵያ ብቻ አልነበረም፣ በሁሉም ነው። በተለያዩ አገሮች ነው የሚለው ራሱ አንደበቱ ሐሰት የማይወጣው አምላካችን የተናገረው ቃል ስለሆነ ግድ ነው ሊፈጸም። ይህን ያለው ደግሞ የመምጫዬ ምልክቱ እንደደረሰ እወቁ ይህን ስታዩ ብሎ ለምልክት ዓለም ልለፍ እንግዲህ አርጅቻለሁ በቃይ ልትል ፀሐይም ልርገፍ ልጨልም ከዋክብትም ልርገፍ ከጨረቃም ደም ልልበስ ልትል ዓለም ጥቅልል ልትል ምልክቱ ምድር በተለያየ ቦታ ይንቀጠቀጣል ነው ትልቁ ነገር እና ሆነ። ያው በተለይ ግን ወደ ኢትዮጵያ መምጣቱ ኢትዮጵያ ከክርስቶስ ሕግጋት ጠቅላላ ወጥታለች። ያው ምንም ጃንሆይ ደግ ነበሩ፣ ጥሩ ዘመን ነበር ይባል እንጂ እሳቸው መጨረሻ ይጀምራል። አገር የጋራ ነው፣ ሃይማኖት የግል ነው ብሎ ካወጁ ቀን ጀምሮ ብዙ በጦርነትን በምንም ያላሸነፉና ገቡብን ሌላ አምልኮ ይዘው የመጡ ብዙ ትምህርታቸው በዓላት እንዲሻር ጾም እንዲቀር ዝም ብሎ አሁን ያለው ይኸው አብይ ጾም አብሬ ይህንም መልእክቱ ጋር ነውና መልእክት ነው የመጨረሻ መልእክቴ። በእነሱ ጊዜ ትንሽ የሚሻለው በገና ብቻ ያውም ዘለሰኛና መዲና እንጂ አስረሽ ምችው ጭፈራ፣ ዳንስ፣ ስጋ ቤት አሁን ብዙ አልፎ የዘጉድ ብፁዓን አሉ እዚያ አክበራቸው። ብዙዎች ግን እንኳን የከብት ስጋ ሌላውንም ስጋ ያው የሚጠላውን ርኩስ ሁሉ ሳይቀር እያበሉ ያሉበት ምድር ያልተንቀጠቀጠ በማን ይንቀጥቀጥ? አንድ ወንድ በአንዲት ሴት አንዲት ሴት በአንድ ወንድ ይጽና የሚለውን ከአዳም ጀምሮ ያለውን ሕግጋት ሚሽር ብዙ ሴት የሚያገባ እዚህ ያለችው ምሽቱን ትቶ ሌላይቱን እዛ ሂዳ አረብ እየሰራች እሷ ብሯን እየበላ እዚህ
ሌላ 2-3 ወልዶ የሚቆይ ብሯንም ሁለመናውንም ክዶ የሚቆይ ክፉ ሰው ያለበት ጊዜ ያልተንቀጠቀጠ መቼ እንቀጥቀጥ? ይሄ ግብጾች አጀንዳ የፈጠሩት ነው። ታምረ ማርያም መቅደም የቀን መቁጠሪያ በዓል ነው ብለው ከመሳደብ ወዲያ እስከ ምጽአት ድረስ እኛ በጹን ማሰሪያ ያሰርነውን ማንም እንዳይፈታው ብለው ተገዝቶ የተከበረን በዓላት እንደው ለግሉ እንኳ የሆነ ችግር ደርሶት ቢሽር ተደብቆ ቢሰራ ይሻላል። ምሁር ነው የሚለው ሃይማኖታዊ ክፍል ነው የሚሉት ሳይቀር በቤተ ክህነቱም ሳይቀር ይህ ታድሶ ምኑ ስላለበት ያሉበት በዓላተ ማርያም ላይ ጠላትነት አስራት በኩራት ይሰጣት ፊት በጽላቷ ከ1000 ዓመት በኋላ ደግሞ በአካል ራሷ መታ ብሩክት ማርያም የገሊላይቱ የናዝሬቲቱ የቁስቋሚቱ ጣና ቁስቋም ላይ አሻራዋ ያለው የአክሱሚቱ ጽዮን አሁን ኢየሩሳሌም ሰማይ ያለችው እንደ ልጇ ሞታ የተነሳችው ያረገችው ልጇ ጋር በመጽሐፍ የምትመጣው አንዳንድ ደጋጋ አላሳጣሽም ስላላት አንዳንድ ደጋጋ አሉ እንጂ አላችሁ እንጂ የምትጦሯት የምትወዷት ምናምናት የእሷ በዓላት ይሻር እሷን ስሏን ተቀዶ ሲረገጥ ሽንት ሲሸናባት ስትሰደብ ጭራሽ እሷ አልፎ ከርሶ ደግሞ ክርስቶስን ጭራሽ እስከ መስደብ ብዙ ነገር አሁን አንድ በታው መናገር ማይገባ ብናደድም ዋጣርጀት እንገናኘታለን። ያ አለነቀ ይጣረጋሉ። እኛ ልንወጋቸው ልንገላቸው አይደለም። ያን ሞት ያን በሽታ ነው ሲያስቀሩት እናያቸዋለን። ለዚያው ተርፈውም እናያቸዋለን። እና ይህ ሁሉ ጥጋብ ርኩስናው መስዋዕቱ የሰይጣኒዝም መቅረሳ ኢትዮጵያ ላይ ኢትዮጵያ እጆቿ ወደዚያ ተዘረጋለች የምትባል ሀገር መስቀሉ ጽላቷ ብዙ ነገሩ ያለበት የእመቤቴ በገሃድ ቅዱስ ሉቃስ የሳላት ስዕል ፎቶግራፏ እንበለው በአሁኑ አነጋገር በዚህ ዘመን ተጨባጭ እንደዚህ ብሎ የሚዳበስ ግን ደግሞ እሱ ደግሞ እንዲህ ነው ብሎ ያን ፎቶ ማውጣት ቪዲዮ መቅረጽ አይገባም ያለባት ሀገር የሰማይ መላእክት ላይ የሚዘምሩት አብይ ዋይ ዜማ ሰማይኩ በራማ አብይ ዜማ ሰማይኩ በሰማይ ብሎ ማህሌት ያሬድ የኢትዮጵያዊቱ ልጅ በልሳነ ግዕዝ ጌታችን በአረማይክ ነው ያስተማረ። እመቤታችን በዕብራይስጥ ነበር መላእክት ጋርም ስተነጋገር የነበረ እና አሁን አረጋይ ምናምን ብሔረ ብፁዓኖች በሱርስት በአረማይክ በዕብራይስጥ በጽር በሮማይስጥ በጣሊያን የድሮ በኮፕቲክ ቅብጢ ቋንቋ ነበረ። ከዚህ ሁሉ ቋንቋ ግን ጌታ ይሄ መጽሐፈ ሄኖክን በግዕዝ እንዲገኝ አደረገው። ለቅዱስ ያሬድ ለዚህ ሁሉ ቋንቋ ሰማያዊ ዜማን በግዕዝ ሰጠ። አሁን ግዕዝን እናጥፋ፣ አማርኛን እናጥፋ፣ ይህ ቅርሳ ቅርስ በጠቅላላ እናጥፋ፣ ሲኦል በገሃድ ዲያብሎስ ይግዛን፣ ለእሱ ነው የምንገብር የሚል በደሙ የሚፈርም ህዝብ ራቁቱን የሚሄድ ጭፈራውን ሴት ለወንዱን ደግሞ እስቲ እንደ ጋብቻ ይታይ ያለ ጾታ ወንድና ወንድ ግብረ ሰዶም እሳተ ገሞራ ያጠፋት ሀገር በግብረ ሰዶም ነው በሎጥ ዘመን። ግድ እንደውም አዲስ አበባ እስካሁን ድልብልቅ አለ ማለቷ ብዙ መቶ ቤተክርስቲያኖች አሉ። ቢጠሏቸውም ይህ ህገወጥ ነው ይፍረስ ቢባልም ያቺ ቤተክርስቲያን ግን መዳኛ ሆናቸው ይሁላ ፎቅ ድራሹ እንዳይጠፋ ይሄዳችሁ የቤተክርስቲያናችሁ በየምታገኙት ቤተክርስቲያን ይቅር በይኝ ቅድስት ቤተክርስቲያን ህድጉ ዘመን አድርሽ እያላችሁ ተማጸኑ። ስትሰግዱ ስትሳለሙ አጥፍታን አልበሉ። ከመሪው ከአለቃው ከአስተዳደሩ ከሰበካው ክፉ ጥፋት ክፉ ድርጊት ብታዩ አትፍረዱባቸው። ነገም እናንተ እንደሱ ተሹማችሁ ብትሆን እንደነሱ ነው ልትሆኑ የነበራችሁ። እንደዚያ ፈሪሳዊ ጸሎት እንደዚያ እንዳይሁዱ ሳይሆን እንኳን እንደዚህ አላረከ ብላችሁ አትመኩ እንጂ እለፏቸው። አይ ይቅር በላቸው። ጥሩ መሪ ስጣን ነበር። ጉቦ ሲበላ ብታዩ ሲጨፍር ብዙ ኃጢአት ሲሰራ ብታዩ ሰው ነው በትናንት የተፈጠረ። ተውት ዝም ብላችሁ እና ተስፋ የመሬት መንቀጥቀጡ ተክልለውና ኃጢአት ነው። መሬት የሚንቀጠቀጠው በኃጢአታችን አንዱ ክርስቶስ የተናገሩ ስለማይቀር የምጽአት ምልክት ባጭሩ ምጽአት ደርሷል። በቃ እናክብረው፣ እንዘክረው፣ እንዘጋጅ። ሁለተኛው ግን በኃጢአት ብዛት ነው። በጣም በኃጢአት ብዛት በተለያየ ድሃይቱ ውስጥ ትበደል አይወድም። ክደት ሲበዛ አይወድም። መተት ሲበዛ አይወድም። ክርስቶስ ኃጢአት ጭምልቅልቅልቅ ያለ ኃጢአት ሲበዛ ስርዓት ሲጣስ አይቶ አይ አንድ ቀን ደመሰሳችኋለሁ ሊል ነው ሲል እንጂ አሁን አፍሪካ ኢትዮጵያን ቀዶ የሚሄድ አለ የሚለው ሳይንሱም ብዙ የሚለውንም አልደግፍም። ይሄው ብዙ አፍሪካ ምናምን የተለያየ ካርታ ምናየውን ድሮ አንድ ነበረች ኋላ እሳተ ገሞራ ነው ያፈነዳው ብሎ መላ ፍጥር ይሄ አይደለም። ክርስቶስ በኖህ ጊዜ ከምድር እስከ ሰማይ 40 ክንድ ሜትር ጥልቀት ውሃ ቢለቅም ያ ውሃ አይደለም ይሄን ሁሉ ሸረሸር ያወጣው ክርስቶስ ራሱ በፈቃዱ የፈጠረው አለ። ለኋላው ትውልድ ወጥተህ ወርደህ ጥረግረህ ብላ ያለው ነገር ስላለ
ዋሻው ምኑ መጠጊያ እንዲሆን እንደዚህ ብሎ ፈጥሮት ውበት አለ። በላይ ደጋ ወይና ደጋ ጥምቅልጥ ያለ ቆላ እንደዚህ ለማስደነቅ እዚያም ውሃ ይፈልቃል፣ ገደሉ ላይ ይፈልቃል፣ ሜዳ ላይ ይፈልቃል። ተራራው ላይ ውሃ እንዴት ተገኘ? ይህ ሁሉ የእግዚአብሔር ስነ ፍጥረቱን እንድናደንቅ ነውና ከኃጢአት ካልተመለስን ይህ ክደት እርስ በርስ ምንወነጃጀሉ ምንካካደውን ካልታገስን ምን እያረኩ ነው ብለን ራሳችን እንኳን መጻፍ እያለ እንኳን ጥሩ ሰባኪያን ደግሞ እዚህ ልክ አሉና ካልተመለስነ ፎቁ ምኑም ሊፈርስ ይችላል። አሁን እንደውም 1 ነጥብ ቀረው እንግዲህ ነው የተባለው በሳይንሶቹም። አሁን የሚቀጥለው ከዚህ በላይ 1-2 ነጥብ ጨመረ ቤት ሊፈርስ ይችላል ያው ደግሞ ያወሩ ነው። ግን የመጻት ምልክት ነው የኃጢአት ብዛት እና እኔም ደርሶኝ አውቁ ነበር። አንድ ቀን ከአንድ ቤት እያለሁኝ ያው እንትኑ ሲንቀጠቀጥ አየሁ። አይኔ ያየ ባየሁት ብዬ ነበር አሳየኝ። በቀደም ግን እዚህኛው ላይኛው ቤት ሁኜ እታች ያለው ልጅ አረና ከመሬት ተንቀጠቀጠ እያለ ሲመጣ እኛ የሆነ ተመስጠን እያወራን ነበር። አላወቅኩትም። እሱ ግን መብራቱ እንዲህ ያለ ብሎ አለ። እቺ ቤቴ ስል ቤቴን ሳያነቃንቃ የወደቀ ቀይ ኖራ እየሳይ አልወደቀም። እና ትክክል ነው። ሁሉ የመጻፍ ምልክት ነው፣ የኃጢአት ብዛት ነው። እባካችሁ ወገኖቼ ወደ ትልልቅ ነገር እንመለስ፣ ወደ እርቅ፣ ወደ ሰላም፣ ከጎጥነት ወደ ሀገራዊ የሀገር ፍቅር፣ የወገን ክብር ይኑረን። የሀገር ፍቅር ሀገር ለምን ተገነጠለች? መገንጠል የለባትም አንገንጠል የሚል ውጭ እየሄዱ መርከብ ላይ የሚጠፉ የሚያልቁት ልጆቻችን የስራ ዕድል እዚህ ቢፈጠር ሰላም ቢፈጠር አይሄዱም አያልቁም ነበር። እነሱን የሚያስቀር ነገር ነዳጁ እንዲወጣ ሀብትም እንድታገኝ ኢትዮጵያ ያን ያዘችው ደግሞ ጥሩ መሆን አለባት እንጂ ያው በክደት ያሉ ሰዎች ቢይዙት የበለጠ ኑክሌር ሚሳይል እያመረቱ ክርስቶስን እንወጋዋለን እስከ ማለት ሊደርሱ ስለሚችሉ ተለጉሟል፣ ተገዝቷል። ይመኙታል፣ አይሳካለ። ምንድነው ልባቸው እግዚአብሔር ጋር አልተገናኘም። እግዚአብሔር እየጠየቁ ላለው ድሃ፣ ለመበለቲቱ፣ ለህፃኑ የሚያስቡ ቢሆን ኑሮ የኢትዮጵያን ካሁን በፊት ያሳለፈችውን ታሪክ አንብበው ምን በደለች ሚሉ ቢሆን እኛ እኮ ኢትዮጵያዊ ነን ሚሉ መሪዎች ቢኖሩ አሁን የኢትዮጵያ መሪዎች ነን ብለው ግን የሚሰሩት ለሌላ ሀገር አመራር ሆነ እና እስቲ ተስፋ አትቁረጡ፣ ተስፋ አንቁረጥ፣ ጸልዩ። ጸሎቱ ግን ሳሊዞ ስርቆት፣ ቂም ይዞ ጸሎት ስለሆነ አያርግም። ካልታረቃችሁ ቂም በቀል ይቅር ገሌ በጣም በድሎ ነበር እስቲ ለኔም ደስ አሰኙኝ እንዲያው አባ ሁኔታችሁ እኮ ነው በሉ እስቲ ባካችሁ ትልቅ ቂም ንቀሉ። በሃይማኖት ብቻ ቀልድ የለም። ፈጣሪህን ካድ፣ ለጣዖት ስገድ የሚል ሲመጣ ግን አንገታችሁን ስጡ። ይሄ ግድ ነው። በተረፈ ግን በሌላው ነገሮች ስጋ ዘመዶች፣ መጀመሪያ ጎረቤቶች፣ ጋብቻዎች፣ ወንድማማች አንድ ቡድን ይሄ እየተስማማችሁ ነው። እኛንም ትችት አታብዙ። እኛ ብዙ ዓላማ ያለን ሰዎች ነን። ዝም ብሎ አንዳንድ ሳናስበው ያፎ ለምታ ሊወጣን ይችላል። ያችን ነው ይዛችሁ ማለት ቶሎ መንገር እንዲሆን የሚያርመኝ እወዳለሁ። ያጠፋሁት ካለ አባታችን እዚህ ላይ ተሳስተዋል በሉኝ። በትትና በፍቅር በስድብ በምን አይደለም። አለዚያ ፍከራም አይደል ምንም አይደል። ብዙ ዓመት የደከምኩለት አምላክ ያውቃል። አምላኬን ጠይቁት። እኔ እናንተን ላጨረብር ወይም ላታልል ወይም ላስፈራራ አገር እንዲገነጠል ምናምን ፍላጎት ኖሮ ከሆነ እሷውን አያቆየኝም ነበረም። የልቤን የሚያውቃል የዳዊት አምላክ ያውቃል። ጠይቁት፣ እንጠይቀው። እመቤቴን ጠይቋት፣ እንጠይቃት። ክብሯን ግን አስከብሩ። በጣም እመቤቴና ጌታ እየተሰደቡ ነው አሁን በዛ። ሲበዛ ግን ሁሉ በያለህበት አምላክህን አክብር፣ አስከብር። እመቤትህን አክብር፣ አስከብር። ጽዋን ጠጡ። ጽዋ ምንድነው? ጣዖት ነው የሚሏቸው ሁሉ ተሟገቷቸው። እስካሁን አያቶቻችን ያን እየጠጡ አይ ስንቱን ቃላት እንናገረውና ጥሩ መልእክት ነው ምለው። ብንታረቅስ፣ ብንስማማስ፣ የኢትዮጵያን ታሪክ እንደ ልባችን ብናወራበትስ፣ እንደው እግዚአብሔርን ለእኛ ለስግብግብ ኑሮ ለትዳሩ ለምን መኳኳል መሯሯጥ ሳይሆን የውስጡ ውበት ይዘሽ የውስጡ ውበት ይዘህ ክርስቲያናዊ አለባበስ ለብሰሽ ክርስቲያናዊ አለባበስ ለብሰህ ወጣቱ ሁሉ አሁን አፍ ፈርስ እየሸተተ ትንባሆንም ጫቱንም አሹሹንም አልኮሉንም አሁን እንዴት ያለች ምሽት ነው የምታገባህ? ወይስ አብራህ አጠጣችስ? እናንተ እንዴት ያለች ነው የምትወልዱ? ባህን አንዳችሁ ድናችሁ አንዱን አታዱንም። ወደ ጠብላት ወስዱትም ወደ ጠብላት ወስዳትም። ቤተሰቦቻችሁን ተቆጣጠሩ። ለንስሐ አባትም ለምንም ለሕግም ጭምር በጣም የሚያምስ ከሆነ ሕግ ጭምር ጠይቃችሁ በሕግ ተስሮ ጠበል ይጠመቅ እንጂ ገንዘቡን ማውደም፣ ሕይወቱን ማውደም፣ ትዳሩ መፍረስ
ያልሆነ ዜጋ ልንፈጥር ነው። እኛ አሁን ጥሩ ዜጋ እንዲፈጠር ነው ጥረቴ፣ ተስፋዬ። ሰባኪያንም እንስማማ። እኔ አሁን እንግዲህ ማንኛውም ምድረ ሰባኪያ፣ ማንኛውም ምድረ ባህታውያን የተሳሳሱት ካለ ቀጥታ በውስጥ መስመርም በግልጥም በአደባባይም ቢሆን እንጂ መነጋገሪያ መሟጋከቻ ጊዜ ማቃጣያ አናድርገው። ብዙ ምን ሰራው ቤተክርስቲያን አለ፣ ብዙ ምን ሰራው ተቋም አለ፣ ብዙ ነገር ኢትዮጵያ ወደ ዓለም የምንሸጋገረው ራዕይ ስላለን ያን ራዕይ ያለ ሐሜት፣ ያለ መለያየት፣ ያለ መነቃቀፍ እንስራው። ይሄ እንግዲህ ኢትዮጵያዊ ነኝ፣ ንግግሬ ያስታውቃል። እኔ ደግሞ ኦርቶዶክስ ተዋህዶዊ ነኝ፣ እምነቴ ይሄ ነው። ከዚህ ላይ አሁን ምን አረኩ? የንግግር ችሎት ባይኖሬ ወይ ልምድ ባይኖሬ ደግሞ አሰልጥኑኝ፣ እንሰለጣጠን፣ እንማማር ነው ምለው። ያው ጭፈራ ያቁም። በጾም እንኳን ጭፈራ እንኳን ስጋ ልኳ እንዳመግዛት ዘፈንም ባይዘፈን ዘፈንም ባይሰማ አሁን በገናውን ብንሰማውስ መዲናውን ዘለሰኛውን ያውም የድሮዎችን አለ የድሮው እሱን እየፈለጋችሁ በዚህ አጋጣሚ የጥንታውያንን መዲናና ዘለሰኛ ለእኔም ላኩልኝ። አይምሮ ያድሳል፣ አጥንት ያለመልማል፣ መንፈስ ቅዱስ ያቀርባልና ለዚህኛው ሰዓት እንድናገኝ። እሺ እኔ ጌታ ይህን ይመስላል። እንነጋገር፣ እንነባበብ፣ እንወያይ፣ እንሰብሰብ፣ እንጸልይ፣ እግዚአብሔር እንለምነው። ተስፋ አንቁረጥ። የነጎደ ይነጎዳታል እንጂ ተስፋ ግን አለን። እንኳን የሰው እንጨት ጠማማ አይቆይም ተባሉ። አብራችሁ እንዳትጠረጉ፣ ኋላም በቀኝ እንድትቆሙ፣ ክፋት ያላችሁ በሙሉ ወደ መልካም እንተመለሱ። መልካም አባታችን፣ ረዘም ያለ ቆይታ ነው ያደረግነው። እጅግ አድርገን እናመሰግናለን። ተመልካቾችም ጥያቄ ልከው ስለነበረ ያን ጥያቄም አስተናገድን። ለዛ ጥያቄም መልስ ሰጡ። እርሶ እዚህ ላይ የሚቀርቡ ሀሳቦች ሁሉ ሌላ ጥያቄ የሚያስነሱ ሊሆኑ ይችላሉ። ስለዚህ ተመልካቾች አሁንም ጥያቄ ካላቸው ማንሳት ይችላሉ፣ ሀሳባቸውን መስጠት ይችላሉ። እርሶን እጅግ አድርገን እናመሰግናለን። እድሜ ይስጥልን። ተመልካቾች ደግሞ ዘመን ቲዩብን ወይ ዘመን ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። አሜን። እኔም መርቃችኋለሁ። ምስጋናው አምላኬ ይመስገን በእኔ ላይ አድሮ የቆጡ የባጡን ብል መቼም እሱ ዋስ እንዲሆነ ነው አደራ የምሰጠው። መጀመሪያውንም እናንተም ቤቴ ድረስ ደክማችሁ ለዓላማውም ለሁሉም ክብር ሰጠታችሁ ስለመጣችሁ ዘመኒቱ እንደውም እንደነገርከኝ ይህ አባቶችና መንፈሳን የሚቀርቡበት መድረክ መሆን አለበት ብለን ያልከኝ በጣም አድንጫችኋለሁ። እንዳልከው ዘመዳችሁን ወዳጃችሁን ያብዛው። ደግሞ ሁሉም ሰምቶ የሚመለስበት የሚጸድቅበት ምንወያይበት ያርገን። እኛም አለው ድጋሚ የሚጠይቋችሁ ነገር ጥያቄ የሚያስነሳ ነገር ከመጣ እኔም ለመልሱ እግዚአብሔር እየለመንኩ አለው እንነጋገራለን። ነጸመርጡ ለኪ እምር ለኪ መንግሥተ ሰማያት ይበውኡ ሩያንኪ